እና ራሱ እግዚአብሔር ለነሱ ነው በእውኑ ለእግዚአብሔር የሚሳነው ነገር የለምን አለን ብሎ የጠየቃቸው። እቺ ንግግር ክርስቲያኖች ከዚህ ውጪ ሌላ ቦታ ታውቃታላችሁ? ገብርኤል ሲሉ አልሰማችሁ? አረሳችሁት እንዴ? ቅዱስ ገብርኤልም እኮ ብሏታል እቺ ንግግር አይደል እንዴ? ለእመቤታችን ሲያበስራትና ሲናገራት ለእግዚአብሔር የሚሳነው ነገር አለን ብሎ አልተናገረም? ተናግሯል። አያችሁት? የአብርሃም ድንኳን አይደለም ማለት ነው። ታሪኩ ስለሷ ነው የሚያወራው። የመምሪያ አድባር ዛፍ መስቀሉ ነው። ሶስቱ አረጋውያን አብ ወልድ መንፈስ ቅዱስ ነው። ሳራ ተሰናዳበት የነበረው አብርሃም ከውጭ ሆኖ እግዚአብሔርን ይጠባበቅበት የነበረው ድንኳን እመብርሃን ናት። አብ የመረጣት ወልድ ያደረባት መንፈስ ቅዱስ የቀደሳት ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት ነው። ውረድ ተወለድ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ ነው። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ። እግዚአብሔር የሚያርፍበትና እግዚአብሔር የሚኖርበት ቦታ መልካም ልብ ነው ይላል። ምን ልብ ነው? መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ይላል። እግዚአብሔር ያርፍባት ዘንድ እሷን የመረጣት ሰውነቷን ብቻ አይቶትና ንጽህናዋን ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ ነው። የአብርሃም ድንኳን ናት እሷ።